ትጾማለህ፣ ትሰግዳለህ። እስቲ ካንተ ምን እንማር? ይሄ ነገር ክርስቲያን ሲጀመር ይሄ አይጠየቅም። ክርስቲያን የሚያሰኘው መጾሙ ነው፣ መጸለዩ ነው፣ መስገዱ ነው። ያለበለዚያ ክርስቲያን አይባልም። ጥያቄ የለውም እንጂ ክርስቲያን የተባለ ሰው እነዚህ ነገሮች ማድረግ አለበት። ያለበለዚያ ክርስቲያን አይደለም። በዚህ አጋጣሚ ጥያቄ መቅረብም የለበትም። ስለዚህ እንደዚህ አደርጋለሁ አይባልም። ስለዚህ ክርስቲያን በቃ ይሄ ክርስቲያን የሚያደርገው ነገር ነው። ማንኛውም ክርስቲያን መጸለይ ግዴታው መብቱም ነው፣ መስገዱም ግዴታው መብቱም ነው፣ መጸለዩም ግዴታው። ትልቁ ደግሞ ማስተላለፍ ነው እምነቱን ይወቅ። እንደተናገርኩት እምነታችን ባለማወቃችን እንዴ እየሄዱ ሌላ ቤተ እምነት እኮ ከየት ነው የመጣው የታወቀ ነው። በጣም ያሳዝናል። እንደዚህ የሚባል ደረጃ የለም። መስቀሉን አድርጎ ከየት ነው የመጣው? እዚህ ከቅድስት ሙሉ ከሆነችው እመቤታችን ኢትዮጵያ ኦርቶዶክስ ተዋህዶ እምነት አለማወቃቸው በእርግጠኝነት አብዛኛው ባለማወቅ ነው። የተወሰኑ ታውቀው ሊሆን ይችላል፣ ግን አብዛኛው ባለማወቅ እምነታችንን እንወቅ። ልክ አሁን እንደጠየቀኝ ማለት ነው ኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ ካለ እያንዳንዱን የቤተክርስቲያን ባንዴ ይወቅ ማለት አይደለም። ትንሽ በትንሽ ይወቅ። አሁን ያለፈው አልፏል፣ ግን አሁን ወደፊት በኋላ ያሉት ትውልዶች እምነታቸውን እንዲያውቁ አሁን እግዚአብሔር ይመስገን በየሰፈሩ ሰንበት ትምህርት ቤት እየተማሩ ነው፣ እያስተማሩ ነው። ልጆች እየተነገረ ምን ነገር የማያስፈልገው ኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ ካለ እምነቱን ማወቅ መቻል አለበት።